ሰራዊት መልቲሚዲያ ፕሮዳክሽን ከኢትዮጵያ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርበው የቲቪ ቶክ ሾው ነው ግራና ቀኝ። እነሆ ግራና ቀኝ ተጀመረ። እንኳን በደህና ቆያችሁ። ይህንን ዝግጅት እዚህ አዳራሽ ውስጥና በየቤታችሁ ሆናችሁ የምትከታተሉ ተመልካቾቻችን ግራና ቀኝ ከጥቂት ደቂቃ በፊት በይፋ ተጀምሯል። ከዚህ በኋላ በጣም በርካታ ዝግጅቶች አሉን። ወደ ዋናው ዝግጅታችን ከመተላለፋችን በፊት አንድ ለየት ያለች ቅንብር እናቀርባለን። ሰማው አይደለ ጥሌን ከሌለህ የለህም በቃ አለቀ። ምን ተገኛለህ? ሰማሁት። ለኔ ግን ዕውቀት እንጂ ገንዘብ አይደለም ዋናው የሥራ ተዋናይ። ተው እንጂ የሥራ ተዋናይ የሚተውነው ገንዘብ ለማግኘት መስሎ። ለማንኛውም ክቡራትና ክቡራን እንግዶቻችን ተመልካቾቻችን የዛሬው የግራና ቀኝ ርዕሰ ጉዳይ ሁለት ነገሮች ላይ ነው። ዕውቀትና ገንዘብ እጅግ በጣም ጠቃሚ ነገሮች እንደሆኑ ብናውቅም ከዕውቀትና ከገንዘብ የቱ ይበልጣል በሚል ነው እና ስንቱ አይሆኑ የሆነ መከራውን የሚጠብሰው ለገንዘብ ነው ብዬ ብጀምርስ? የሰው ነፍስ ዕውቀት የሌለባት እንድትሆን ተደርጋ አይደለም የተፈጠረችው። ሰውን ከእንስሳ የሚለየው ዋናው ድንበር እጅና እግሩ ወይም ሆዱ ሳይሆን ዕውቀቱ ነው። እንስሳት በደመ ነፍስ ሲኖሩ፣ የሰው ልጅ ግን በዕውቀቱ ዓለምን ይለውጣል። ዕውቀት ኃይል ነው። ጥሩ ነው እንግዲህ ካዋጣ የሰው ልጅ ጥበብና ዕውቀት ምንጩ ገንዘብ ነው የሚሏል። ገንዘብን አግኝተ የፈለከውን እስከምትሆን ድረስ ገንዘብ የፈለገውን ሊያረግ ይችላል፣ ሊጫወትብህ ሁሉ ይችላል። ከዛ በኋላ ግን ዕውቀት ወደ ገንዘብ ኮረብታ የሚያደርስ አቋራጭ መንገድ ነው ይባላል። ስለዚህ መጀመሪያ ገንዘብ ይኖርህ፣ ቀጥሎ ፍላጎት፣ ከዛ መጨረሻ ላይ ዕውቀት ይኖርሃል። ዋናው ገንዘብ ነው። ገንዘብ ካለ በሰማይ መንገድ አለ ይባላል። የሰማያት መንገድ የተዘረጉት በገንዘብ አይደለም። ታላቁ ፈላስፋ ሶቅራጥስ ስለ ዕውቀቱ ጥልቀት ዓለም እያደነቀለት፣ እሱ ግን ያለው ምንድነው? የማውቀው አለማወቄን ነው። ዳንተ ያለው ገንዘብ የዕውቀት ምንጭ ነው የሚል ደካማ አስተሳሰብ ግን ገንዘብ ካለኝ ሁሉን አውቃለሁ በሚል ጠባብ አመለካከት ይመጻደቃል። ገንዘብ ለመኖር አስፈላጊ ከሆኑ ነገሮች አንዱ እንጂ ተቀዳሚ ወይም ዋናው ነገር አይደለም። አሁን እንዳልከው እንግዲህ ይሄ ታላቁ ፈላስፋ ሶቅራጥስ የማውቀው አለማወቄን ነው ያለው። ይሄ ምንድነው የሚያሳየን? ዕውቀት የማትጨብጠውና መጨረሻው የማይታወቅ ረቂቅ ጉዳይ ስለሆነ ያንተን እድሜ ይጨርሳል እንጂ አንተ ልትደርስበት አትችልም። ስለዚህ ሶቅራጥስንም ስትመለከት ምንድነው ያለው? ከወጪ ቀሪ መጨረሻ ላይ እንግዲህ በገንዘብ ሂሳብ ከወጪ ቀሪ ሲያወራርደው መጨረሻ ላይ አለማወቁን ነው አይደለም። ስለዚህ ይሄ ከሆነ የነ ሶቅራጥስን ጉዳይ እንተውና አንገል ልንገርህ። በገንዘብህ ልዩ ልዩ ባለሙያዎችን የሚገባቸውን ያህል ከፍለህ ልትቀጥር ትችላለህ ይባላል። ይሄንን ትክዳለህ? ገንዘብ ኪኒን ይገዛልሃል እንጂ ፈውስ አይሆንህም። መነጽር ይገዛልህ እንደሆነ ነው እንጂ ማስተዋልን አይተካልህም። አልጋ ይገዛልሃል፣ እንቅልፍን አይሰጥህም። በጣም በትልቁ ስናስብ ደግሞ
ገንዘብ ፈጽሞ የማይገዛቸው ብዙ ነገሮች አሉ። ገንዘብ ሞራልን አይገዛልህም። የሀገርን ሉዓላዊነት፣ የሰማዕታትን ጀግንነት፣ ክብርና አርበኝነት ከገንዘብ ፊት ብታቆማቸው ገንዘብ እንደ ትንሽ ነገር ይሆንብሃል አይመስልህም? እሱን አሁን ያልከውን በተለይ ይሄ መጀመሪያ ላይ አልጋ ኪኒን ያልከውን ተውና ይሄ ጀግንነት ሞራል እንደዚህ ላልከው እሱን እናከብራለን። ባለ ገንዘብ የሆኑት ጀግኖችስ በሚሊዮንና በቢሊዮን ብር የሚቆጠር ግብር ለሀገራቸው የሚከፍሉትስ የኢኮኖሚ ጀግኖች እነሱ እኮ የኢኮኖሚው ሞተሮች ሆነው ሀገርን ወደ ብልጽግና ጎዳና የሚሾፍሩ እኮ ናቸው። ታላላቅ ሀብታሞች በበዙ ቁጥር ሀገራችን ጥገኛ ከመሆን ይልቅ የሌላ መጠጊያ ነው። ልብ ብለህ አስተውል። ብዙዎች ሲሰደዱ ባዶ እጃቸውን ገንዘብ ፍለጋ ሲሰደዱ ወይም ሲሄዱ ከሀገራቸው ሲወጡ ስደተኛ ነው የሚባሉት። ገንዘባቸውን ይዘው ከሀገራቸው ሲወጡ ግን ቱሪስት እየተባሉ ይሞካሻሉ። ለምን ነው እንነጋገር እንጂ አይ ሁሉን ይገዛል ስትለኝ ጊዜ ነው እንጂ እንደዚህ ወደዚህ መለስ ማለህን ካወኩኝ ችግር የለውም። የኢኮኖሚ ጀግኖች ያልካቸውን እኔም አከብራቸዋለሁ። ወደህ እውቀት ይቀድማል ገንዘብ ይከተላል የሚባለው የዚህ ጊዜ ነው። ከርዕሳችን ስለሚወጣ ነው እንጂ ስለነሱ ስለ ኢኮኖሚ ጀግኖቹ በርካታ ገንቢ ነገሮችን ልነግርህ የምችል ነበር። ይሄ እንደተጠበቀ ሆኖ ግን ለአንድ ሀገር አጠቃላይ ኢኮኖሚ የሚጠቅመው የተቆለለ ብር ሳይሆን የእውቀትና የቴክኖሎጂ ሽግግር ነው እላለሁ እኔ በበኩሌ። እንዲያውም ገንዘብ በተቆለለና እውቀት በዚያው ልክ ባሽቆለቆለ ቁጥር የትዕቢት የክፋትና አንዱ ሌላውን ለመዋጥ የመሯሯጥ በድምሩ የተንኮል ጨዋታ ነው የሚሆነው። ክፋቱ በባለ እውቀቱ አይበልጥም ወይ እንዴ? በጣም አውዳሚ የሆኑ የኒኩለር የኬሚካል የባዮሎጂካል አውዳሚ መሳሪያዎችን የሚሰራው ማለት ነው ባለ እውቀቱ አይደለም እንዴ? እነዛስ ደግሞ የሂትለርን ሐኪሞች ዶክተሮች የመሳሰሉ በሰው ልጅ ሞራ ሳሙና የሚሰሩት እንደነሱ አይነትና የነሱ መሰሎች እጅግ በጣም ገዳይ የሆነ ቫይረስ የሚለቁብን እነሱ ባለ እውቀቶቹ አይደሉም? በጣም የሚያስገርመው ነገር ግን ይሄንን ገዳይ ቫይረስ የሰሩት አሁን እሱ እንደሚላቸው ባለ እውቀቶቹ ገንዘብ ለማግኘት ሲፈልጉ ደግሞ ገዳዩን ቫይረስ የሚገድል ሌላ መድኃኒት ገዝተው እንደገና ይሸጡልናል። ደደቆቹ ነው። ለምሳሌ እንዲሁ አፋችን ላይ እንኳን ስማቸውን ስንጠራው ደስ የሚሉ አሉ እኮ ገንዘብ ኖሯቸው ደጋጎቹ እነ ቢል ጌት አሉ፣ እነ ዋረን ቡፌት አሉ፣ እነ ሮክፌለር አሉ። እነሱ እኮ ሲሰጡ የኖሩት ገንዘብ ስላላቸው ብቻ አይደለም፣ ለበጎ ነገር መስጠት ስለፈለጉ ነው፣ ደግ ስለሆኑ። የማግኘት ጥጉ ደግሞ መስጠት ስለሆነ ነው። እነሱ እንዴት ታያቸዋለህ? የማግኘት ጥጉ አንዱ ጥግ መስጠት ሊሆን ይችላል፣ ሌላው ጥጉ ግን መንጠቅ ነው። ለዚህ ደግሞ አንተ የረሳሃቸውን እኔ አስታውሳለሁ። እነ ፓብሎ ኤስኮባርን የመሳሰሉ የኮሎምቢያ ድራግ ሎርዶችን፣ ዓለምን በአንድ እግሯ ያቆሙ የማፊያ አለቆችን፣ የቁማርና የወሲብ ንግድ እያጧጧፉ በሰው ነፍስ የሚጫወቱ በወንጀልም የሚጠየቁ ነፍሰ በላዎች፣ የአገርን ኢኮኖሚ እንደ መዥገር የሚመጠምጡ የሙስና ተዋንያን፣ ለጊዜያዊ ጥቅም ብለው የአገር ምስጢር አሳልፈው የሚሸጡና የመሳሰሉት እነዚህን በየትኛው ፋይል ደብቀህ እንዳስቀመጥካቸው የምታውቀው አንተና አንተ ራስህ። ገንዘብ እኮ የሰው ልጅ ተስማምቶ የፈጠረው የሆነ ፍጡር ነገር ነው። አሽከር እኮ ነው ገንዘብ። አንተ እንዴት ለፍጡር ትንበረከካለህ? ጣዖት ሆኖብህ ታመልከዋለህ? እሱም ተውና ገንዘብ ሲኖር ዓለምን አገርህ ላይ መስራት ትችላለህ። እውቀት ብቻውን ግን ሀገርህን ምናልባት በዲዛይን በግጥም በኖቨልና በስዕል ልታሽሞነሞናት ትችላለህ እንጂ ልትሰራት አትችልም። ገብቶሃል አይደል? ስለዚህ ገንዘብን በሰላማዊ መንገድ እንደምንም ብለህ አገኘው እንጂ የእውቀት ትሩፋትን እኮ መግዛት መጨበጥ ትችላለህ። በዚህ እንስማማለን። እውቀት ላይ በሰላማዊ መንገድ አይገኝም። እነ ሂትለርን እኛ ጋር ቁጭ አድርገህ እነ ኤስኮባርን አላቅም ለማለት ካልሆነ በስተቀር ይሄ ለማወቅ በጣም ደቂቃ ሰከንድ አይፈጅብም። ዋናውን ነጥብ ልምጣልህ። አንድ ሀገር ቤንዚን፣ ወርቅ፣ ዩራኒየም በግዛቱ ተገኝቶ
ብዙ ገንዘብ ቢያሳፍሰው ያን ያገኘውንም ገንዘብ ህንፃ፣ መንገድ፣ ድልድይ ወዘተ ገንዘብ የሚያፈራውን ነገር ሁሉ ቢያስገነባበት ሙሉ በሙሉ ከስልጣኔ ጎራ ተቀላቀለ ማለት አይቻልም። በእውቀት ላይ የተመሰረተ አስተዳደርና አኗኗር ባህልና ምኞቱን ወደ ላቀ እርከን የሚያሸጋግር የራሱ የሆነ ችሎታን በራሱ ዜጎች ዕውቀትና ዝንባሌ ተከፋፍሎ ካልተጠቀመበት ወይ ካልተረጎመው በስራ ሁሌ ይሄ በሽያጭና ግዢ ሜንታሊቲ ብቻ መመራት ትርጉም የለውም፣ ተቀባይነትም አያገኝም። ገንዘብ በእውቀት በልጽገናል አድገናል ያሉትን ሀገሮች ሁሉ እኮ ከፈራረሱበት አንስቶ ለዛሬው ማንነታቸው እኮ አብቅቷቸዋል እኮ። ለምሳሌ እዚህ ላይ አሁን ስለ ኢአርፒ ስለሚባለው ማውራት ይቻላል። ይሄ ኢሮፒያን ሪከቨሪ ፕሮግራም ስለሚሏቸው በሁለተኛው የዓለም ጦርነት ዶግ አመድ የሆኑትን የአውሮፓ ሀገር እኮ ከዛ ፍርስራሽነታቸው ወደ ላይ ያመጣቸው እኮ ገንዘብ እኮ ማለት ይሄ ጆርጅ ማርሻል የወለደው የገንዘብ እንስጣቸው ጉዳይ በዛ ዘመን 13 ቢሊዮን የአሜሪካን ዶላር ተሰጥቷቸው እኮ 13 ቢሊዮን በአሁኑ ስሌት ወደ 234 ቢሊዮን ዶላር የሚጠጋ ገንዘብ እሱ ተሰጥቷቸው ነው ካሽቆለቆሉበት የተነሱት። በጣም የሚያስደንቅህ ነገር ደግሞ ይሄንን የገንዘብ እንስጣቸውን ሐሳብ ያፈለቀውን ጆርጅ ማርሻል የተባለውን ሰውዬ ጀርመኖቹ ቴምብራቸው ላይ ሁሉ ሳይቀር ለጥፈው ያመሰግኑታል፣ ያመልኩታል ለማለት ትንሽ አስቸጋሪ። እሱ እንደዚህ ባያደርግ ኖሮ እኮ ስማ ይሄን ጊዜ እኛ ቢዚ የምንሆነው ለአውሮፓ ስንዴ በመላክ ነበር። በገንዘብ ኃይል እንደገና የተቋቋሙ ሀገሮች ናቸው። ዕውቀት አላቸው ብለኸኛል፣ እንዳላቸው እናምናለን። ግን ብቻውን ምንም ስላላደረገላቸው እዚህ አካባቢ የምትለው ነገር አለ? በምን አወቅ? ዕውቀት ስላለህ ነው አይደል? ለመከራከሪያ ብለህ ያቀረብከው ሐሳብ ግን ወደ ዕውቀት የሚያደላ አውቄዋለሁ ብለህ ነው ማለት ነው። ዕውቀት የህይወት መሰረት ነው። ገንዘብ እንዴት እንደሚገኝ ራሱን ጨምሮና ከተገኘ በኋላም የገንዘብ አጠቃቀምን ጨምሮ ማወቅ ያስፈልጋል። ነገር ግን ሁሉ ነገር የሚሰራው ገንዘብ እስካለ ብቻ ነው ብሎ ማሰብ የሥራ ባህልን ይሰርቃል፣ ሰብአዊ ክብርንም ያረክሳል። አሳ ሁሌ እያጠመድክ አትስጥ፣ አሳ እንዴት እንደሚጠመድ ግን አስተምረው ይላሉ። አሳ በለው አሳ በለው በለው አሳ ነባሪ በለው። ገንዘብ ዕውቀት ማለት በገንዘብ ሊገዛ የሚችል የአእምሮ ህትመት ነው የሚሉ ደግሞ አሉ አንዳንድ ወገኖች። ምን ትላለህ ስለዚህ? ኖ ገንዘብ ማለት በዕውቀት ሊፈጠር የቻለ የአእምሮ ውጤት ነው። እንደዚህም የሚሉ አሉ እንግዲህ። ስለዚህ የተከበራችሁ ተመልካቾቻችን እና ሽሜ ለመግቢያ ያክል ይሄንን ብለናል። እንግዲህ አንዳችን በገንዘብ በኩል አንዳችን በዕውቀት በኩል ጎራ ለይተን ግራና ቀኝ ቆመን እየተነጋገርን ነው። እናንተስ ምን ትላላችሁ? ሰዎችስ ምን ይላሉ ስለዚህ ጉዳይ? ገንዘብን ነው የምወደው፣ ዕውቀት በአፍንጫዬ ይውጣ ማለት ይቻላል። ጭንቅላቴን ነው የምወደው፣ የሆድ ነገር ብዙም ሆድ ይቆርጣል የሚልም አስተያየት መስጠት ይቻላል። በግራና ቀኝ ሁሉም አስተያየቶች ትክክል ናቸው ተብሎ ይታመናል። እኛ እናምናለን። ያንዱን ሐሳብ አንዱ ላይ ካልጫንኩብህ በስተቀር ብሎ ግብግብ የለም። ሁላችንም የመሰለንን ልንናገር እንችላለን፣ የፈለግነውን ልንናገር እንችላለን። ከዛ ውስጥ እንግዲህ ከሽሜ ላይ የምንወስደው ነገር ካለ እንወስዳለን፣ ካለ የምንወስደው ነገር ከሌለ ከኔ ላይ ነው። እኔ ዕውቀት እንደሚበልጥ ነው የማውቀው። ገንዘብ ይበልጣል ነው። ዕውቀት ገንዘብን ይመራዋል። ገንዘብ ኖሮህ ግን ዕውቀት ከሌለህ ለምሳሌ ወፍጮ ቤት ከጀመርክ ለወፍጮ ቤት ያ ነገር ማሳደግ አትችልም ማለት። ያንን ወፍጮ ቤት 50 ዓመት ሙሉ ወፍጮ ቤት ነው የምትሰራው። ዕውቀት ግን ካለ ያ የተቀያየረ ሐሳብ በልጆች እያሰረጽክ ምናምን ነው የምትቆየው። ስለዚህ አገርም የምታድገው በዕውቀት ነው። ዕውቀት ከሌለ ገንዘብ ብቻ ቢከማች አገር ታድጋለች ብዬ አላስብም። የተማሩ ሰዎች ነው ገንዘቡን የሚያሽከረክሩት። ማሽከርከር ገንዘቡ ምን ሊሰራ እንደሚችል፣ ገንዘቡ እንዴት ሊሰራ እንደሚችል፣ መቼ ሊሰራ እንደሚችል በዕውቀት ነው።
ገንዘብ ይበልጣል የሚልብ ምክንያት መሰለኝ ገንዘብ ካለ በገንዘብ እውቀት ማግኘት ይችላል የሚል ሐሳብ እውቀት ካለ ገንዘብ ማግኘት በጣም ቀላል ነው እንዴት እንደምትሰራ ካወቅክ መጀመሪያ ገንዘቡን ማግኘት በጣም ቀላል ነው ገንዘብ ካለ ያው ብዙ ነገር ታከሳክስበታለህ እውቀት ያለው ሰው ታመጣበታለህ ስለዚህ ገንዘብ ትልቅ ኃይል ስለሆነ ለአንድ ሀገር እድገትም ገንዘብ ወሳኝ ነው እውቀቱን አይደለም የገዛው እውቀቱ ግን ሰውየው ጋር ነው ያለው የተወሰነ ገንዘብ ካለ ሌላውን ዶሚኔት ያደርጋል ምክንያቱም ሌላው ሰው ብር የለውም እውቀትን በገንዘብ ለመግዛት እንዴት ትችላለህ በርግጥ እውቀትን ሳይሆን ያወቀን ሰው ምሁርን በገንዘብ ልትገዛው ትችላለህ ለምን ብዙ የተማሩና ዳያዘዎች አሉ ያ የገዛው ምሁር የሚያወጣው እውቀት ደግሞ ምንድነው የሚያፈራው ገንዘብ ነው የሚያፈራው አይደለም አንድ ኢኮኖሚስት ለምሳሌ በገንዘብ ትቀጥረው ይሄ ኢኮኖሚስት በእውቀቱ ምን ነው የሚያፈራው ገንዘብን ነው ፕሮዲዩስ ያደረገው ያፈራ ያባዛልህ የሚሄደው ስለዚህ ትልቁ ሀብት ምኑ ነው የሰውየው እውቀቱ ነው እውቀት ይበልጣል የሚሉ ሰዎች ያው ዞሮ ገንዘብ ለማግኘት እስከሆነ ድረስ አንዳንዴ በተማርከው ፊልድ አልሳካልህ ሲል ባልሆነ ፊልድ የምትገባው ለምንድን ነው ገንዘብ ለማግኘት አይደለም ስለዚህ ያው ገንዘብ እንደሚበልጥ አውቀው እውቀታቸውን ማጠንከረው ግን ያው ገንዘብ ወሳኝ እንደሆነ እንዲረዱ በዚህ አጋጣሚ ፈልጋለሁ ገንዘብ ብቻ በቂ ነው ብዬ አላምንም እንደኔ እውቀት ያስፈልጋል በመጀመሪያ ማለት ነው ገንዘብ ነው እንጂ የተማረ ሰው ሞልቷል እኮ ቀጥር ታሰራለህ ምን ችግር አለ ማኔጅ የሚያደርግልህ ሰው ትቀጥራለህ ገንዘቡ ካለ ምንድነው ገንዘብ ካለ በሰማይ መንገድ አለ ነው ስለዚህ ምንም ሊቸግር አይችልም የተማረ ሰው ቀጥራ በተለኛ ሀገር ላይ የተማረ ሰው መቅጠር ከባድ አይደለም የተማረ ሰው አለን እውቀት ካለ በርን ቀበዋለት ታገኛለህ እውቀት ከሌለ ደግሞ ብር አይገኝም ይሄን ያክል ብዙ ያራምድ ገንዘቡ ግን የፈለከውን ነገር ያደርጋል ምክንያቱም አብዛኛው ሰው እውቀት ሳይሆን ማን ነው ገንዘብ ሳይሆን እውቀት ሊኖረው ይችላል ብለን እናስብናኛ ሀገር ላይ በተለይ ግን የተወሰነ ገንዘብ ካለ ሌላውን ዶሚኔት ያደርጋል ምክንያቱም ሌላው ሰው ብር የለውም በየኪሳቸው ጨምሮላቸውና የሚያደርጉት ነገር ያርጉ እውቀት በጣም ወሳኝ ነገር ነው እኔ ከእውቀት የሚበልጥ ምንም ነገር ያለ አይመስለኝም ያአምር ያውቅ ዘንድ አእመር አወቀ ይለዋል እንግዲህ ሲያባዛው ደግሞ ገንዘብ እኔ አንበሳ እሺ ለባለ እውቀቶቹ አንድ ጥያቄ ልጠይቃቸው እስኪ የሆነ ካፌ ውስጥ አሊያም የሆነ ይግቡና ባላቸው እውቀት ተጠቅመው የፈለጉትን ነገር ገዝተው በእውቀት ይጡ አይቻልም ሲቀጥል ደግሞ ወይ ብር በኖረኝ ያስብል ነበር አመሰግናለሁ ገንዘብና እውቀት በኩል ማለት በተመሳሳይ ሁኔታ ለምን ያገለግላሉ ይሁንና ግን የእውቀትን ያህል ትልቅ ስጦታ እናገኝም የትም ብንሄድ ማለት ነው ማንኛውም ሰው አሁን ብዙ ጊዜ እናያለን ሰዎች ሀብታም ሊሆኑ ይችላሉ እውቀት ያላቸውም አሉ ነገር ግን እስቲ ሁለቱን አንድ ቦታ እኩል እናቆማቸው ሰው ሪስፔክት የሚኖረው እውነት ገንዘብ ላለው ሰው ነው ወይስ ሰስቴነብል የሆነ ሪስፔክት ይኖረዋል የትኛው ላይ ነው ኢንካማችንስ ሰስቴነብል ሊሆን የሚችለው ደግሞ እኛ አሁን ልናስብ እንችላለን በገንዘባችን እውቀት ያለውን ሰው ገዝተን ልናሰራ እንችላለን ኢቭን እንደዛ ብለን ብናስብ እንኳን የውስጡ ያ ገንዘብ ያለው ሰውዬ እውቀት ያለውን ሰው ምን ያህል እንደሚያከብረው ማወቅ ራሱ በጣም ትልቅ ነገር ነው ማለት ይከብዳል ገንዘብ ኖሮት እውቀት ሳይኖረው ሲቀር ሁሌም ተገዥ የሚሆነው እውቀት ላለው ሰው ነው ደግሞ የበፊት ሂስቶሪያችንን ሁሉን ነው እስቲ በገንዘብ ብቻ እኮ አይደለም ዛሬ ቱሪስቶች እና አክሱምን እና ላሊበላን የሚጎበኙት ገንዘብ ኖሯቸው እንዲሰሩት ብለው ይሄ ተአምር ደንቋቸው ሳይሆን እውቀታቸው ስላስደነቃቸው ነው ዛሬ ሁላችንም ተማሪዎች የምንሯሯጠው እውቀት ኖሮን ሪስፔክት በተለያየ ሀገር ላይ ገንዘብ ስላለን አይደለም እውቀት ስላለን እንድንከበርበት ነው እኔ ዝም ብዬ ገንዘብን ሳስበው እስቲ ገንዘብ ብቻ ጠቃሚ ነው ብለን ብናስብ ገንዘብን ምድረ በዳ ላይ ብንበት ነው ምን ጥቅም አለው ማለት ወረቀት ይሆናል ገንዘቡ ወረቀት እንጂ ቁም ነገር አይኖረውም ነገር ግን ምንም ገንዘብ የሌላቸው እውቀት ያላቸው ሰዎች ገንዘብን ይፈጥሩታል ገንዘብን ይሰሩታል ገንዘብ እንጃ ከወረቀትና ከመገበያያ ውጪ ትልቅ ነገር የለውም እውቀት ያላቸው ሰዎች ግን ገንዘብን የሚያክል ከገንዘብም የላቀ ነገር ለዓለም ያበረክታሉ እውቀት ያላቸው ሰዎች ከዚህ
የዚህ ትውልድ አይደለም። የኛ እድሜ ምናልባት 40 ዓመት ሊሆን ይችላል፣ 50 ዓመት ሊሆን ይችላል። ገንዘባችን አብሮን የሚኖረው 40 ዓመትና 50 ዓመት ነው፣ ብዙ ከሆነ ማለት ነው ያሞ ነው። ነገር ግን እውቀታችን አሁን ዛሬ እነ ኢንስታይንን እናስታውሳለን፣ እነ ሶቅራጥስን እናስታውሳለን። ስለምን? ስለ ገንዘባቸው አይደለም፣ ስለ እውቀታቸው ስንል ነው። እውቀታቸው ምን ያህል ተጽዕኖ ፈጣሪ እንደሆነ ማየት የምንችለው በፊት ያደረጉት ስራ ዛሬም ከኛ ጋር ሆኖ ህይወታችንን በአግባቡ እንድንመራበት ስለረዳን ነው። የነሱ ገንዘብ ዛሬ እኛን አያገለግለንም፣ ይሁንና እውቀታቸው እኛን ጠቅሞናል። ስለዚህ እውቀት በማንኛውም መልኩ ሽሜ አፏጭላት እንጂ በእውነት ቤተልሔም እውቀት የሚደግፉ ሰዎች በስሜት የሚነዱ ሰዎች አይደሉም። የሚነገራቸውን ነገር ኮድ ለኮድ ይተዋወቃሉ። በገንዘብ እውቀትን መግዛት እችላለሁ፣ በእውቀት ግን ገንዘብን ላመጣ አልችልም። የዚህ ምሳሌ ልሰጠው የምችለው ለምሳሌ በአሁኑ ሰዓት ሰዎች ነን ለ3 ዓመት ለኔ 1 ሚሊዮን ብር ቢሰጠኝ ለሱ እውቀትን ሊሸምት ትምህርት ቤት ውስጥ ቢገባ እኔ ምናልባት የሚመጣው ዓመት ላይ 2 ሚሊዮን ብር አድርጌው እውቀትን ገዝቼ አስተማሪ ቀጥሬ እሱን ስጠብቀው እሱ ግን ተምሮ ገንዘብን ለማግኘት ነው የሚሮጠው። ተምረን የምናገኘው ምንድነው? ገንዘብን ፍለጋ እንጂ ሌላ ነገር አይደለም። እንማራለን፣ እንሰራለን፣ እንለፋለን፣ የምንሮጠው ለገንዘብ ነው። ሌላ ነገር አይደለም ያለው ውስጡ። ምናልባት ሊኖረው የሚችለው ምንድነው? ብር ካለን ገንዘብ ካለን ብር ካለን እውቀትን ልንገዛ እንችላለን። ከኛ የበላለጡ ሰዎችን እቤታችን አስመጥተን እነሱ አጠገባችን ቁጭ ብለው የምንፈልገውን ነገር ሊያስረዱንና ሊያስተምሩን ይችላሉ። ከዛ በኋላ ከነሱ እኩል መሆን እንችላለን። የሚያቀተን ነገር ያለ አለ ብዬ አልገምትም። አመሰግናለሁ። ኤርሚያስን እዚቹ ላይ ትንሽ ኤርሚያስን አንድ ጊዜ ያዝ ላድርግና በገንዘብ እውቀትን እገዛለሁ፣ በእውቀት ግን ገንዘብን አልገዛም ብለሃል። እርግጠኛ ነኝ በትክክል እንደሰማው። ምንድነው? በገንዘብ እውቀት ብቻ አይደለም የሚገዛው። አንድ ነገር ልብ እንበል። ምንድነው? ሁላችንም የተወሰነ እውቀት ሊኖረን ይችላል። በጣም የተወሰነ እውቀት። ለምሳሌ በጣም ጎበዝ ከሆነን 1 2 3 ዲግሪዎች፣ እጅግ በጣም ጎበዝ ከሆነን ደግሞ 1 5 ዲግሪዎች ሊኖሩን ይችላሉ፣ ወይም ደግሞ እንትኖች። ከዛስ በዓለም ላይ ስንኖር የሚያስፈልገን ግን እጅግ በጣም ብዙ ሙያ ነው። ለምሳሌ እኔ ነኝ ያለ ሐኪም ሊሆን ይችላል። ቤት መስራት ይፈልጋል። የኢንጂነሮችን እንደገና ደግሞ በየደረጃው ያሉ የኮንስትራክሽን ባለሙያዎችን እውቀት ይፈልጋል። መማር አይጠበቅበትም ኢንጂነር ለመሆን። ስለዚህ እውቀታችን የቀረንን በምድር ላይ የሚያስፈልገንን ብዙ እውቀቶች ለመግዛት የሚያስፈልገንን ገንዘብ የምናገኝበት ነገር ነው እንጂ ሌላ እንትን ሊሆን አይችልም። ምክንያቱም 3 እውቀት 4 እውቀት ይዘን 1 እና 2 ሺህ ከጠዋት እስከ ማታ እንኳን ስንትና ስንት ነገር ነው ያስፈልገን። ኤርሚያስ እንዳለው ገንዘቡ ካለህ ሰርቪስ ትገዛበታለህ። በቃ ሰርቪሱን ከገዛህ ያ እውቀት የወለደውን ሰርቪስ መግዛት ትችላለህ ለማለት ያለው። እስቲ ጋብተህ እያወጣ ነው አንድ ሰው ያንተው ነው የሚመስለው ጃወጣጡ። ለምሳሌ ቅድም እንደተባለው ከድሮ ጀምሮ ዓለም የተንቀሳቀሰች ሄዳ ማለት ነው ባለ እውቀቶች በሰጡት ትንታኔ አሁን ዓለም በጣም ከባድ ችግር ላይ ያለችው የኢኮኖሚ የገንዘብ ችግር እንጂ የእውቀት ችግር ዓለም የለባት። ግን አውሮፓን የመሳሰሉ በጣም ታላላቅ አገሮች እየተናጡ ያሉት ማለት ነው መፍትሄ ያጡት እንደርሶ ያሉ ባለ እውቀቶች ትንታኔ መስጠት አክቷቸው ሳይሆን እንደነሱ አይነት ባለ ገንዘቦች ታክስ ከፍለው ኢንዱስትሪ ገንብተው ኢኮኖሚን ማሳደግ ስላልቻሉ ነው። ስለዚህ የእውቀት ሰዎች በእንደዚህ አይነት መድረክ ይረታሉ፣ ግን በተግባር የሉበትም። እንዴት እያሰብን እንደሆነ እኔ አልገባኝም። ኪሳችሁ ውስጥ ያለውን ገንዘብ አውጡና እዩት። ላምጩ እንዲያስከፍል ህግ ያስገድዳል ይላል። ህግ ያስገድዳል። ህግ ማለት እውቀት ነው። የሰው ልጅ የሚኖረው በእውቀት ነው። ገንዘብ ወረቀት ነው። እዩት፣ ወረቀቱን በደንብ እዩት እስኪ። ገንዘቡን ሳይሆን ወረቀቱን እዩት። ገንዘብ የሚሆነው ከህግ በታች ሲሆን ነው፣ ከእውቀት በታች ሲሆን ነው። ቅድም በስተቀኝ ያሉት አወያይ እንዴት እያሰቡ እንደሆነ አልገባኝም እንጂ ማርሻል ፕላን የአውሮፓውያን ማርሻል ፕላን ሲቀየስ አውሮፓ በችግር ውስጥ ስትሆን ያንን ማርሻል ፕላን የቀየሱት ባለ እውቀቶች ናቸው። ስለዚህ ገንዘብ
ኤርሚ እውቀት ያስፈልግ የሚፈጥረው ይችላል ነው። ነው ያስፈልጋል እያልክ ነው? ያስፈልጋል። እሺ አይ፣ ያስፈልጋል። አይ ለመጠየቅ ስለዚህ ገንዘብን የሚሰራው እውቀት ነው። ገንዘብን የሚያትመው እውቀት ነው። ስለዚህ ገንዘብ እውቀትን አይመራውም። እውቀት ነው ገንዘብን የሚመራው። እውቀት የሁሉም ነገር መጀመሪያና መጨረሻ ነው። አንድ ሰው ካላወቀ ባዶ ፍጥረት ኦና ነው ማለት ነው። የተዘጋ ቤት ጨለማ፣ ከዛ አይተናነስም ለኔ። ሌላው ነገር ደግሞ አሁን የሚያከራክረን ነገር ገንዘብና እውቀት ነው። ከእውቀት ጎን ለጎን በትንሹም ቢሆን ገንዘብ ያስፈልጋል። ምክንያቱም እንገበይበታለን፣ ብዙ ነገሮችን ፍላጎታችንን ልናሟላበት የምንችለው ነገር ስለሆነ ማለት ነው። እውቀት ከሌለን ግን ምን እናደርግበታለን? ወረቀት አንስቶ ለመስጠት ከሆነማ ባዶ ወረቀትም እኮ አንስተን መስጠት እንችላለን። እውቀትና ክብር የቱ ይበልጣል ካልን ብር ነው በኔ። ያ ማለት እዚህ ምድር ላይ ስትኖር ፍላጎት የሚሟላው በእውቀት ሳይሆን በብር ነው። ማንኛውም ነገር አንዳንዴ ብር ስናስብ ብርር ብሎ መቅረትም ገንዘብ ካልተባለ ምኑ ላይ ነው እንትሉና እውቀት ከሌለ መጀመሪያ ለሁሉም መሰረት የሆነው ነገር እውቀት ነው የምለውና እውቀት ከቀደመ በኋላ ገንዘቡ ሊቀጥል ይችላል። ያለ እውቀት ምንም ቤዝ ሊኖረን አይችልም የሚል ግምት ነው ያለኝ። ንጉስ ሰለሞን የዳዊት ልጅ ነው። ንጉስ ዳዊት ደግሞ በጣም ብዙ ብርና ወርቆችን አውርሶታል እና ፈጣሪ ግን ሲጠይቀው የተናገረው ነገር ምንድነው? እውቀትና ጥበብን ስጠኝ ብሎ ነው ያለው። ከዛ በኋላ ግን ፈጣሪ ያደረገለት ነገር ምንድነው? እውቀትና ጥበብ ብቻ ሰጠው አይደለም የሚለው፣ ወርቅና ብርንም ጨምሮ ሰጠው ነው የሚለው። ሰለሞን እዛ ጋር ሲጠይቅ ብዙ ብርና እውቀት ስለነበረ ወይም ስላለው አይደለም ያን እውቀትን የፈለገው። ያ ያለው ነገር እንደሚበቃው ሊያስተዳድር እንደሚችል እንደዚህ አይነት ነገሮችን ሊያቅ ይችል ነበር። ግን የፈለገው ነገር ከሁሉ አስፈልጦ ምንድነው? እውቀትን ነው። ስለዚህ አለ እውቀት የሚመጡ ብሮች፣ አለ እውቀት የምናገኛቸው ማንኛውም ነገሮች ጥቅም አይሰጡም። ስለዚህ እውቀት በጣም ትልቅና ወሳኝ የሆነ ነገር ነው። እኛ ለራሳችን በቂ ነን። በራሳችን እውቀት፣ በራሳችን ኢንጂነሮች፣ በራሳችን ጉልበት ሰራት ኤቭሪቲንግ በእኛ በሆነው ግድባችንን እንገነባለን ብለን እንኳን አሁን የተነሳ ነው በምንድነው? በእውቀታችን እንጂ በገንዘባችን አላልንም። መጀመሪያ እኛው ኢንጂነር፣ እኛው የቀን ሰራተኛ፣ እኛው ሁሉ ነገር ሆነ በእውቀታችን እንገነባዋለን ብለናል። ስለዚህ እውቀት ይቀድማል፣ እውቀት ይበልጣል። እውቀት ይበልጣልም ይቀድማልም። ገንዘብ እንደተጠበቀ ሆኖ ብዙዎቹ ገንዘብ ያላቸው ሰዎች ገንዘብ የሌላቸውም ፎር ዛት ማተር ገንዘብ ያላቸው ሰዎች ለልጆቻቸው ገንዘቡ እንዳለ ሆኖ መጀመሪያ እውቀት እንዲያገኙ ነው የሚልኳቸው። ደህና ትምህርት ቤት፣ ጥሩ ትምህርት ቤት ይልኳቸዋል። ትምህርታቸውን በደንብ መከታተላቸውን ነው ቅድሚያ የሚሰጡት። ለልጆቻቸው የሚመኙት መጀመሪያ እውቀቱን በዛ ደረጃ ማለት ነው። ለምሳሌ መጽሐፍ ደራሲዎች አሉ። መጽሐፍ ይጽፋሉ። መጽሐፍ በጣም ለብዙ ነገር የሚጠቅም ትልልቅ የህትመት ውጤቶችን ይጽፋሉ። ምንድነው የሚያደርጉት? ከፊት ለፊት የመጽሐፉን ርዕስ ነው የሚጽፉት፣ ከኋላ እኮ ገንዘቡን ነው የሚጽፉት። ያስፈልጋቸዋል። ምክንያቱም ቀጣዩን መጽሐፍ አለባቸዋ። አለበለዚያ ያ መጽሐፍ እኛ ጋር ሊደርስ አይችልም። ስለዚህ እነዛ ደግሞ የመጽሐፍ ጸሐፊዎች፣ ደራሲዎች ሊሆኑ ይችላሉ፣ ፈላስፋዎች ሊሆኑ ይችላሉ። እነሱ ደግሞ ሌላ ነገር ይፈልጋሉ ማለት ነው። እንደዚህ እያልን እንድናየው ነው ገንዘብና እውቀትን። ምናልባት ቶማስ ኤድሰን ነጋዴ ቢሆን 10 ጊዜ ከከሰረ ሊያቆም ይችላል። ወይ ደግሞ ለአንድ የጉልበት ሰራተኛ ይሄን ያህል ገንዘብ ከፍላለሁ፣ ይሄንን ዝም ብለህ እንደዚህ አድርግ እያለ ቢለው 99 ዓመትም ሊፈጅ ይችላል። እውቀት ትልቅ ሚዛን አለው። በመጀመሪያ እውቀት መቅደም አለበት እላለሁ። ለዚህ ትልቅ ኤግዛምፕል ብዬ የምሰጠው ጋንዲ ነው። ጋንዲ ምንም ብር ያልነበረው መነኩሴ ነበረ። ነገር ግን ትልቅ ዊዝደም፣ ትልቅ የሆነ እውቀት አለው። በዛ እውቀቱ ዓለምን ሊቀይር የቻለ ወደ ሰላማዊ መንገድ እኛን ሊመራን የቻለ ትልቅ ሰው ነው ጋንዲ ማለት ነው። እና ገንዘብ ባይኖረውም ትልቅ አስተዋጽኦ አድርጎ በህይወቱ ውስጥ የኖረ ሰው አንድ ሰው ነው። ስለዚህ እውቀት ምን ጊዜም ከሁሉ ነገር በላይ እውቀት መልካም ነው። ማህተመ ጋንዲ ያው ለህንድ ነጻነት የታገሉ በጣም የሚከበሩ በጣም ትልቅ ሰው ናቸው። በገንዘብ ሊደለሉ ያልቻሉ ሰው ናቸው ሰው። ነገር ግን እሳቸው አልቀበልም ያሉትን ገንዘብ ደግሞ ማዘር ቴሬዛ ደግሞ ተቀብለው
ከባለጸጎቹ ተቀብለው የህንድን ችግረኛ ህፃናት ዛሬ ለደረሱበት ትልቅ ደረጃ አድርሰዋል። ስለዚህ ማዘር ቴሬዛ የችሮታ እና የመርዳት እውቀታቸውን ይዘው እጃቸውን ወደ ባለጸጎቹ ባይዘረጉ ኖሮ ምን ይፈጠር ነበር ነው። ይህንንም አብረን እንድናስበው ነው። እሺ እስከ ዳር አባባለ ገንዘብ ይበልጣል ነው የምለው። ምክንያቱም ማንም ሰው እስኩ መጣች። እሺ ማንም ሰው ቤተሰቡ በቃ ያገኘውን ነገር ያለውም 30 ሺህ ብር እንደተባለው እየከፈለ የሌለውም በቃ በቻለው አቅሙ የሚያስተምረው ማንም ሰው ትልቅ ደረጃ ደርሶ ገንዘብ እንዲያገኝ ነው። ገንዘብ አግኝቶም የተሻለ ቤት የተሻለ ነገር የሆነ ነገር ይዘን እንድንኖር ነው እንጂ ለፋንም ተማርንም በዚህ ጋር ሄደንም ሰርተን ገንዘብ አገኘን ያው ነው የምንማረውም ገንዘብ አግኝተን የተሻለ ነገር ለመኖር ነው። ስለዚህ እኔም ማምነው ገንዘብ ይሻላል ተምሬም ለፍቼም ገንዘብ ለማግኘት ስለሆነ አመሰግናለሁ። ቤተሰቦቻችን ምንድነው የሚያወርሱን እውቀት ወይስ ገንዘብ? በብዛት ስናስበው ቤተሰቦቻችን የሚያወርሱን ሀብትን ነው። በሰፈርም ሆነ በየአካባቢውም ቢሆን አንድ ወላጅ የሚያወርሰው ሀብትን ነው እንጂ እውቀትን አይደለም። እንካ የኔን አምሮ ብሎ አይደለም የሚያወርሰው። እንካ የኔን ሀብት ያፈራውት ሀብት ላንተ ይጠቅማል ብሎ እንጂ የሚያወርሰው እውቀትን አይደለም። ስለዚህ እኔ ገንዘብን ነው የምደግፈው። እውቀት ማለት ግዴታ ጭንቅላቴን አስተላልፌ ለልጄ መስጠት ላይሆን ይችላል። ብዙ ጊዜ የዶክተር ልጆች ዶክተሮች ናቸው። የፕሮፌሰር ልጆች ማለት የተሻለ ደረጃ ላይ ይደርሳሉ። ያ ማለት አስተዳደግ ላይ ነው። አንድ ሰው የእውነት እውቀት ካለው ልጆቹንም እንዴት አንጾ ማሳደግ እንዳለበት ያውቃል። በምን አይነት መንገድ ወደ ትምህርት ዓለም ማስገባት እንዳለበትም ያውቃል ማለት ነው። ስለዚህ ኢንዳይሬክትሊ እውቀቱን አውርሶታል ከልጅነቱ ጀምሮ ያው አፌክት ስለሚያደርገው ማለት ነው። አድዋን ስናስበው ቀድሞ ጭንቅላታችን ላይ የሚመጣው ነገር ያኔ ውሉን ሲፈጽሙ ወይም ሲያዋውሉ ከነበሩት ሰዎች መካከል የኢጣሊኛውን ቨርሽን የሚያውቅ አንድ እውቀት ያለው ሰው ኖሮ ቢሆን ኖሮ ለዛ ሁሉ ጥፋት ምክንያት ባልሆን ነበረ። በዛችው የቅድማዊ ጣሊያኗ ላይ ሳንወጣ በዳግማዊ አጼ ምኒልክ ዘመን ብዙ እውቀት እንዳይገባ ወደዚህ ሀገር የሚከላከሉ ሰዎች እንደነበሩ በታሪክም እናውቃለን። ዳግማዊ አጼ ምኒልክ መኪና መጀመሪያ ለማስገባት ሲፈልጉ ይሄ ነገር የሰይጣን ስራ ነው ይቅርቦት ይባላል። ስልክ ለማስገባት ፈልገው በስልክ ሊናገሩ ሲፈልጉ ይቅርቦት ይሄ ነገር የሰይጣን ስራ ነው። የመጀመሪያው ሲኒማ ቤት ሰይጣን ቤት ነው የሚባለው። እንግዲህ የፈረንጆቹ ሰይጣን ስልክ ያስገባል፣ መኪና ይነዳል፣ ፊልም ያሳያል። የኛ ሰይጣን ኋላ ቀር ከመሆኑ የተነሳ አፍ ማጣመም ብቻ ነው ስራው። ሰይጣንና መጋኛ እየለየ ራሱ ገንዘቡን ስንመለከተው ደግሞ የኢትዮጵያ ብር፣ የአሜሪካ ብር፣ የጃፓን፣ ቻይና ሰው ምንላቸው ከእውቀታቸው መምጠቅ የተነሳ ኢኮኖሚያቸው አደገ ከፍ አለ። አንዱ አንዱን እየበለጠ አንዱ አንዱን እየጣለ ሄደ። ግራና ቀኝ ቶክ ሾው ደግሞ ለዚህ እድል ውይይትና ለዚህ የእውቀትና የገንዘብ ማመጣጠኛ ሀሳብ እንወያይ አድርጎ ሲያስቀምጠው አንዱም እውቀት በመሆኑ ነው። ራሱ እውቀት በመሆኑ ነው። ከእውቀት ውጪ ግን ዝም ብለን የምናደርጋቸው ጉዞዎች ቅድም ያልኳቸው አይነቶች ናቸውና በአጠቃላይ እውቀት ነው ገንዘብ ነው የሚለው ነገር አያሻማም፣ አያጠያይቅም። ስለዚህ ገንዘብ ለመኖር ብቻ እንጂ ለመንከባለያ ካልሆነ በስተቀር በህይወት ኖሮ ለማለፍ ወይም ታሪክ ለመስሪያ ገንዘብ አይደለም፣ እውቀት ነውና አመሰግናለሁ። በጣም አሪፍ ሀሳብ ነው የተሰጠው። ጠቅለል ያለ ሀሳብ ነው። በእውቀት መበላለጥ ገንዘቡንም ይዞት ተነሳ። የዶላር የዩሮ የምናምን ከፍ ዝቅ ማለት ብሏል። ስለዚህ ሁለቱንም ያመጣጠነ ይመስለኛል። ለማንኛውም እኛ የሚስማማን እንወስዳለን። ሽሜም የሚስማማህን ያህል በደንብ አግኝተሃል። ዛሬ መቼም ሆኖልሃል። እሺ የተከበራችሁ ተመልካቾቻችን በዛሬው የግራና ቀኝ ቶክ ሾው ዝግጅታችን እውቀት ወይስ ገንዘብ የትኛው ይበልጣል በሚል ልዩ ልዩ ተሳታፊዎች አስተያየታቸውን የሰጡበትን ፕሮግራማችንን በዚሁ ገታ ልናደርግ ሰዓታችን የግድ ይለናል። ሀሳባችን ሀሳባችሁ የሆነ ከሆነ እናንተ ተወያዩበት፣
እኛ ደግሞ ሳምንት ሌላ የመወያያ ርዕስ ይዘን ለመምጣት እያሰላሰልን እንጠብቃለን። በነገራችን ላይ በዚህ የግራና ቀኝ ቶክ ሾው ፕሮግራም ላይ ለመሳተፍ የምትፈልጉ አሁን በስክሪኑ ስር በምትመለከቱት የስልክ ቁጥሮች በመደወል በሰራዊት መልቲ ሚዲያ እዚህ አጎና ሲኒማ በመገኘት መሳተፍ ትችላላችሁ። እኔና ሽሜ በግራና ቀኝ ቆመን እስካሁን ድረስ ስንወዛገብና ስንከራከር ደጋፊ ስናሰባስብ ስናስጨበጭብ ስናስፏጭ ሁሉ ቆይተናል። ሀሳቦቻችን ይፋጩ፣ እኛ ግን እንፋቀር ነው። ስለዚህ ና ሽሜ ልጨብጥህ። የተከበራችሁ ተመልካቾቻችን ይህንን ፕሮግራም በሀገር ውስጥም ሆነ በውጭ የቤታችሁ ናችሁ የምትከታተሉ እዚህ አዳራሽ ውስጥ ያላችሁ እንግዶቻችን ግራና ቀኝ የዛሬው አጀንዳ ይህንን የእስካሁኑን ይመስል ነበረ። ከዚህ በኋላ ወደ ሁለተኛውና ሶስተኛው ፕሮግራማችን እናልፋለን። አጫጭርና ደማቅ የሆነ ፕሮግራም ነው። እቅጩን የተሰኘው አዲሱ ፕሮግራማችን የሚያተኩረው የአንድን እቃ ዋጋ ወይም የአንድን አገልግሎት ዋጋ መገመት ነው። አንዳንድ ልንገዛቸው የምንፈልጋቸው እቃዎች ካሉም እንዲሁ ዊንዶው ሾፒንግ በምናደርግበት ጊዜ ዋጋዎችን ለመተመን እንድንችል። ሁለተኛው ነገር እዚህ የሚሳተፉ እና የሌሎችን ቀልብ መማረክ የቻሉ 3 ሰዎች ይመረጡና 100 ብር የሚያወጣ ነገር ከሆነ እና አንደኛው ሰው 90 ብር፣ ሌላው 80፣ ሌላው 150 ካለ ያ የሚቀራረብ ዋጋ የተናገረው ሰው ያንን ሽልማት ያንን ማበረታቻ ይዞ ይሄዳል ማለት ነው። አንድ ሰው በሰጠው ዋጋ ላይ ተንተርሶ ዋጋ መስጠት አይቻልም። አሁን የእቅጩን ፕሮግራም እንጀምርበት ነው። ሽልማቱን ወደዚህ ወደ መድረክ እንድታመጡልን በታላቅ አክብሮት እንጠይቃለን። ራስ ባንድ ያጅበዋል። ሽልማት ምን ይሆን የዛሬው? በተለያየ ፍሌቨር ብራዘርስ ብስኩት የሚያመርተው በጣም ጣፋጭ ብስኩት ነው። ብዙ ፍሌቨሮች እዚህ ጋር ይታዩኛል። ኮክቴል፣ ካፑቺኖ ወደ 10 ካርቶን ነው። ይሄ የዴኮር የተደረገው ነገር ስላልቻለው ነው እንጂ 10 ካርቶኑንም ይዞ ነው የሚሄደው። እቺ ነች ብስኩቷ። እነዚህ ውስጥ 2 ብስኩቶች ናቸው። አንደኛዋ ብራዘርስ ኮክቴል የምትባለው እቺ በክብ ያለችው ነች። ሌላው ካፑቺኖ የሚለው ይሄ በአራት ማዕዘን ያለው የአንዷን ዋጋ የገመተ 10 ካርቶን ብስኩት ይዞ ይሄዳል። ይህንን በትክክል ቅጩን የተናገረ እሺ፣ ኤዶም ባህሩ ነይ በአገላብጠሽው ይሄንን ዋጋው ድርጅቱ ብራዘርስ ብስኩት እዚህ ላይ ማህተም አድርጎበት አሽጎ በራሱ ጽሁፍ ነው ይሄንን የላከልን። አንዷን ሄደሽ ከሱቅ ስትገዢ በስንት ነው የምትገዢያት? እቺ ብስኩት 3 ብር 3 ብር ብላለች። እንግዲህ ሁለተኛው አንድነት ነው። 3 ብር ከ50 ሳንቲም ነው የብራዘርስ ብስኩት። ወይ ኮክቴሉ ወይ ካፑቺኖ 3 ብር ከ50 ነው ብሏል። በእምነት ፈቃደ በእምነት ወደዚህ መድረክ ትመጪና ይሄን ብስኩት አገላብጠሽ አይተሽ 2 ብር ነው የምትለው እሷ። 3 ብር 3 ከ50 እና 2 ብር ናቸው። ኦኬ፣ ኤዶም አንድነትና በእምነት በተከታታይ የገመቱት ማለት ነው። ስለዚህ አሁን የምናደርገው ምንድነው? የዚህን ብስኩት ዋጋ ገልጸሽ ታሳይናለሽ። ኦ 2 ብር። ስለዚህ ይሄንን 2 ብር ብስኩት እቺ ልጅ ወስዳለች ማለት ነው። ደርሷታል። ሁላችንም ብስኩት እንኳን ደስ ያለሽ። እሺ የተከበራችሁ ተመልካቾቻችን የዛሬው የግራና ቀኝ ቶክ ሾው ፕሮግራማችን በመሰለ መልክ ወደ መጠናቀቁ ተቃርቧል።
ፕሮግራማችንን ስናዘጋጅና ስናቀርብ የተባበሩንን አካላት በሙሉ እጅግ በጣም እናመሰግናለን። ኤቢሲ ትሬዲንግ ለመብራት እንደዚህ ለሚያማምሩ መብራቶቹ እጅግ በጣም እናመሰግናለን። በመቀጠል እዚህ ጋር በወጣቶች የተገነባውን እና አዲስ ሆኖ የቀረበውን ራስ ባንድ እንድታመሰግኑልን እንፈልጋለን። እዛ ጋር ሆኖ ሲያዝናናን የነበረው ዲጄ ማክ ለዲጄ ማክ ዲጄ ማክ በጣም እናመሰግናለን። አጎና ሰራዊት አዳራሹን ስለፈቀደልን እናመሰግናለን። የኢትዮጵያ ሬዲዮና ቴሌቪዥን ድርጅትንም እናመሰግናለን። በጣም እናመሰግናለን። እግዚአብሔር ይስጥልን። እንግዲህ አሁን የፕሮግራማችን ማጠቃለያ ነው። ሁላችንም ተነስተን መንቀሳቀስ፣ መጫወት፣ እዚህ መድረክ ላይ ሁሉ መውጣት እንችላለን። ባለንበት አድናቆት መስጠት እንችላለን። ግርማ ተፈራን በድምቀት ትቀበሉልናላችሁ። ከራስ ባንድ ጋር ግርማ ተፈራ ወደ ሰላሜ ነሽ ለኔማ አንቺ ብቻ ለኔ በዚች ዓለም ለኔ እንዳንቺ የለም እንዳንቺ የሚሆነ